ያዘዘህ ማን ነው? ከላይ ወረድ በእናቴ ማህፀን እያለሁ የተመረጥኩ ነኝ። እናንተ አንተ በምትለው አይደለም እኔ ልትገልጽኝ የምትችለው። የቱ ጋር ነው? አንተ በምትገልጽኝ ክርስቲያኑ የተባልከው የቱ ጋር ነው? ማስረጃ ክርስቲያን ሁን የተባልከው የቱ ጋር ነው? አምላክ ክርስቲያን ሁን ብሎ አዘዋል ወይ? ስትወለድም እኔ ነበርኩ። ስትወለድ ክርስቲያን ነው? አምላክ ክርስቲያን ሁን ብሎ ያዘዘህ የቱ ጋር ነው? ወይንስ ከአምላክ ትእዛዝ ውጭ? ስትወለድም ነበርኩ እኮ አልኩ። ይሄን አሁን ክርክር አይደለም። ቅድም ብዙ ጊዜ ልጆችን በጣም ለማሳሳት አንተ ጥያቄውን መልስ። የለም እኔ ከራሴ ከእናቴ ሆድ ማህፀን ውስጥ እኮ አልኩ። ይሄን ድጋሚ አልነግርህም። አሁን ወደ ቃሉ ነው። ክርስቲያን ሁን ብሎ አላዘዘህም አይደል? ጌታ ሲጀምር እናንተ በፍጥረት ሲጀምር ነበርክ ይላል። የእናንተ ላይ ያለ ታሳየኛለህ። ወደሱ እመጣለሁ። ወላሂ እመጣለሁ። አዎ በፍጥረት ላይ ሁሉ ገና ስትፈጠሩ በዲን አልኢስላም ላይ እንደፈጠርኳቸው ብሎ ነግሮናል። ወደሱ እንመጣለን። ነገር ግን አንተ ክርስቲያን ሁን ብሎ እግዚአብሔር አዞ ነው ክርስቲያን የሆንከው ወይንስ በራስህ ፈቃድ ነው? ዝም ብለህ እኔ አምነህ ነው እንጂ እግዚአብሔር ሁን አላለህም፣ ክርስቲያን ሁን አላለህም። ግን ስለተመረጥኩ ነው። ባልመረጥ ኖሮ እናንተ ጋር ገባ እናወራለን። አምላክ ባደረገው ድንጋጌ ላይ ተመርጠህ ከሆነ መስክርልን። እግዚአብሔር ክርስቲያን ሁን ብሎ አዞህ ነው ወይ ክርስቲያን ሆንከው? ስለመረጠኝ ነው። እኔ ያው የእናንተን አይቼ ስላላዋጣኝ ይሄን ሃይማኖት እግዚአብሔር መርጦታል። እግዚአብሔር ክርስቲያን ሁን ብሎ መርጦ ይሄን አዟቸዋል። ክርስቲያን ስትሆን ሙስሊም ሁኑ ብሎ ቃል በቃል ስላዘዘን ሙስሊም ሆነናል። ያው ወላ ተሞቱነ ኢላ ወአንቱም ሙስሊሙን ይለናል። አሳየኝ። ቆይ ወደ እሱ እንመጣለን። አብሽር እናሳይሃለን። ክርስቲያን ሁን ብሎ አዛር ወይ? እኔ ነገርኩህ። ተመርጬ ነው እኮ አልኩህ። ለአንተ ሊገባ አይችልም አልኩህ። በመንፈስ ነው ለአንተ ለምንም ማን ነው የመረጠ? ክርስቶስ ክርስቲያን ብሎ አዟቸዋል። አሁን ወድጄው ነው በልቤ አምኜ የመረጥኩት እንጂ አንተ ወድነህና አምነህ እንጂ አላዘዘህም ማለት ነው አይደለ? ጌታ ሰው ይሄን ነው የምንፈልገው። አምላክ በፍጹም ነቢያትን ክርስቲያን ሆነ ብሎ አላዘዛቸውም። ግን ክርስቲያን መሆንን መርጠዋል። ክርስቲያን ሆኑ። አዎ ብርታት ሆንክልን የሚለውን ነገር ያውና በክርስትና ራሱ ከአምላክህ ዘንድና ከነቢያት ከክርስቶስም ዘንድ የተመረጠ ሃይማኖት እንዳልሆነ እንድትገነዘብ ነው። ከዚህ በኋላ ብርታት ምን አይነት ብርታት ላይ እንዳለ አላውቅም። አምላክ እኔ በሞት የእናንተን አልከተልም። በሞት የእናንተን አልከተልም። ስለዚህ ከአምላክ ዘንድ ከነቢያትም ዘንድ ከክርስቶስም ከነቢያቶች መካከል አንድ ነቢይ ነው። ከእርሱም ዘንድ የማይታወቅን ሃይማኖት መከተል እንዴት ብርታት እንደሚሆንላቸው አላውቅም። እኔ ሰው የሚገል አላምንም። ትገላለሁ። እስቲ እንዲያውም አንድ ጥያቄ፣ እናንተ ሰው ትገላላችሁ? አብሽር ኪንግዬ፣ እናወራለን። ማርያም እናቴ ቤትሽን አንሺው ወይንም የተናሳ በተራ ኪንግ ያውላ ስናዘ ጊዜ ታዘን። እሺ ይቅርታ ጋር አሁን ደግሞ ቀጣይ ደግሞ ታወራለህ። ቤትሽን አንሺው ወይንም የተናሳው ማርያም እናቴ። ሄሎ አለ ወይንም አለሽ? ሄሎ ኪንግ አንሳ። በቃሽ። ስለ ግድያ ጀምረሃል። ስለ ግድያ ጥሩ መንገድ ነው የመጣው። ምንድን ነው ያልከው? እውነት እናንተ እኛን ትገላላችሁ? እውነት እስቲ ይህን አሳይን፣ ግለጥና እኔ እውነት ባላምን ትገልኛለህ? እስቲ እውነቱን ዛሬ ሳው አይ ስለ እናንተ ነው አሁን እያወራን። አንተ እኔን ትገልኛለህ፣ እኔ ባላምን ታደርጋለህ የሚል አንገልህም። ወላሂ አንገልህም። አቤት እግዚአብሔር ይድረስልኝ። ዛሬ ገና እውነቱን ስታወራ አየሁ። ዛሬ ገና አንተ ምን እንደተባለ ላሳየህ። አላህ በቁርአን ላይ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱም ነው ያለው። ሙሐመድ ሆይ ለእነዚያ መጽሐፍ ለተሰጡት ለአይሁድ ለክርስቲያኖች ስለሙ በላቸው። ከሰለሙ በእርግጥም ቀናውን ጎዳና ተመሩ ነው ያለው። ስለሙ የሚል ጥሪ እንጂ ግደላቸው አይደለም። ባልቀበልስ ላይ ክራፊዲን በሃይማኖት ማስገደድ የለም የሚለውን አንድ ያውጡለት። ባትቀበል ደግሞ ያው የታዘዘው ምን እንደሆነ እናሳየው። ላይ ክራፊዲን የሚለው ያወጣል። ሱረት ግብር እስኪከፍሉ ድረስ ተዋጓቸው የሚል የለም። የእናንተ ቃል ወደ እሱ እንመጣለን። አሁን እዚህ ጋር ያውና አምላክ ምን አለ? በሃይማኖት ማስገደድ የለም። ቃል በቃል ያው ከፈለክ ሱረቱል ካህፍንም ጨምረለት። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር አላምላክ አላ የፈለገ ያው ሱረቱል በቀራ ላይ የላሚቱ ምዕራፍ ላይ ምን ይላል? በሃይማኖት ማስገደድ የለም ይላል። ይታያል። አራት ነጥብ ሌላ ልጨምርልህ። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል። አላህ የፈለገ ይመን የፈለገ ይካድ። አራት ነጥብ
ያውና ምን ይላል? ዛሬ እውነት ትክክለኛ ነገር በመናገር ደስ ብሎኛል። ግን እዛው ላይ ደግሞ ስላላዘጋጁ ግብር እስኪከፍሉ ድረስ ተዋጓቸው። እዚህ ስትመጡ ጊዜ የተለየ ነገር የምትሰሙ ማለት አውራሽ የሚነግሯቸው ጭንቅላታቸው ውስጥ የሚያደርጉላቸው እና መጥፎ ግንዛቤ ቢኖራቸው ስለሚጭሩባቸው ነው እንጂ የእናንተ ቃል እኔ ምዕራፉን አላውቀውም እንጂ ልንገርህ፣ ከምድር ላይ ያሉ ክፉ ፍጥረታቶች ክርስቲያንና አይሁዳኖች ናቸው። እስከ መጨረሻ ግደሏቸው። ግብር እስኪከፍሉ ድረስ የለም እዛ ላይ የትኛውን እናስረዳህ? ግብር እስኪሰጡ ድረስ የሚለውና እንግዲህ ያንን በእምነታቸው ባለማመናቸው ብቻ ምክንያት ግደሏቸው የሚል አይደለም። ባለማመናቸው ምክንያት ግደሏቸው አይደለም። ቃቲሉ ለዚነ ላ ዩእሚኑነ ቢላሂ ወልየውሚል አኺር ወላ ዩሐርሙነ ማ ሐረመ አላሁ ወረሱሉሁ ወላ የዲኑነ ዲነል ሐቅ ሚነ ለዚነ ኡቱል ኪታበ ሐታ ዩዕጡል ጅዝየተ ዐን የዲን ወሁም ሳጊሩን ይላል። አሁን የጠየቀው አንቀጽ ይሄ ነው። በሱረቱ ተውባ ላይ ይገኛል። አይደለ? አላህ ሱብሓነሁ ወተዓላ ያላመኑ ሰዎች አይሁድ ይሁን ክርስቲያን ማንኛ መጀመሪያ ዳዕዋ አድርጉላቸው ነው። ከተቀበሉ እሰየው፣ በጣም ጥሩ። መጀመሪያ ወደ ነብያት መንገድ ጥሯቸው፣ ወደ አምላክ ጥሯቸው። ከተቀበሉ እሰየው። እምቢ ካሉ ግን ግብር እንዲከፍሉ ዘዟቸው። አየህ አይደለ? ካላመኑ ግደሏቸው ይላል የቁርአን አንቀጽ። ላ ግብርን ለምን አስቀመጠ? አየህ አይደለ? በሰላም መኖር ይችላል ይሄ ሰውዬ እምነቱን ይዞ ነው። አያቸው አይደል? ካላመነ ግደሉት ይላል ወይ አንቀጹ? ወላሂ አይደለም፣ ባለማመናቸው አይደለም የሚለው። አንብብልኝ ሻውጣና። እሺ አንብብለት። ባለማመናቸው ሳይሆን ግብርን እንዲሰጡ ይላል። ግብር ደግሞ የአንድ ሀገር መንግስት ግዴታ ያደርጋል አይደል? በሀገሪቱ ላይ አይ አልከፍልም ምን ታመጣለህ ብለህ ትኖራለህ? በሀገርህ ላይ አትኖርም። ያ መንግስት ይዋጋሃል። ወጣል አይደል? ያ ማለት ነው፣ ሌላ ነገር አይደለም። ይስላም አሁን እዚህ ጋር ግብር ባለመስጠታቸው እንጂ ባለማመናቸው አይደለም። ሲነግሯቸው ግን ሲያጭበረብሯቸው ምን ይሏቸዋል? ካልሰለሙ ግደሏቸው ነው የሚለው ይሏቸዋል። ወላሂ እንደዛ አይደለም። አንብቡላቸው፣ ያ አንብቡላቸው። እሺ እነዚያ መጽሐፉን ቁጥር 29 ነው አይደለ? ቁጥር 29 ነው አይፈልገው። እነዚያ መጽሐፍ የተሰጡትን ሰዎች እነዚያም በአላህና በመጨረሻው ቀን የማያምኑትን አላህንና መልእክተኛውም እሱም ያደረጉትንም እርም የማያደርጉትንና እውነተኛንም ሃይማኖት የማይቀበሉትም እነሱ የተዋረዱ ሲሆኑ ግብርን ቆይ ተረጋጋ አሉ ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው። ለምንድን ነው ያለው? አሁን እንግዲህ ከምን በኋላ ነው የመጣው? መዋጋቱ ከምን በኋላ ነው የመጣው? ባለማመናቸው አይደለም። ግብርን ብሎ አስቀምጣላችሁ። ቅድም እንዳልኳችሁ የሚቀድመው የቱ ነው ግን? የሚቀድመው የቱ ነው? ወደኋላ መልሰው አትሸፍነኛ። ማነው እምነት ጥሯቸው እያሳየንህ ነው። መጀመሪያ ሳግር ነበር። ወደ እምነት ጥሯቸው፣ በአላህ እንዲያምኑ፣ በመልእክተኛ እንዲያምኑ፣ አምላክ በነቢያት ላይ ያወረደውን ህግና ስርዓት እርም እንዲያደርጉ የሚያደረገውን ያዘዘውን እንዲፈጽሙ ጥሪ አድርጉላቸው። ከተቀበሉ እሰየው። እምቢ ካሉ ተዋጓቸው ይላል ወይ? ላ በፍጹም አይደለም። እንደዚያ እምቢ ካሉ በጣም ሰላም ይቀይረው። እያነበብኩ እያለ ለምን ይቀይራል? እያወራ አይደለ እንዴ አንተ? ለምን አትቀይርበት፣ መልስበት። ከዚያ በኋላ እምቢ ካሉ ካላመኑ ገደሏቸው ነው ወይ? አይደለም በፍጹም። ግብር ብሎ አስቀመጠ። አያችሁ አይደለ? ያ ነው ግብር እየከፈለ ይኖራል እንደፈለገ። በሙስሊም ሀገር ላይ ነው በነገራችን ላይ የሙስሊም ሀገር ሁና እስልምና መሪ እያስተዳደረ በቁርአንና በሐዲስ እየተተዳደረቻች ሀገር ጫፉ እንዳይነካ ግብር ከከፈለ በሰላም መኖር ይችላል። ገብታችኋል አይደለ? እምነቱን እንዳትነካበት። የራሱን እምነት ማራመድ ይችላል ወይ? መብቱ ነው። ነገር ግን በዛች ሀገር ላይ ሲኖር ጊዜ ያ መንግስት ለሀገሪቱ ደህንነት፣ ለሀገሪቱ መድኃኒት ቤት አለ አይደል? እንደዚህ የሚያወጣቸው ነገራቶች አሉ። ያንን ይህ አይሁድና ክርስቲያን በዛች ሀገር ላይ ሲኖር ሁሉ ነገሩ ተጠብቆለት እንዲኖር የወታደር አለ፣ የፖሊሶች አለ። ይሄን እንዴት ነው መንግስት ከየት ነው የሚከፍለው? ከሀገሪቱ በሚገኘው ገቢ ነው አይደለ? የዛኔ ግብር ይክፈሉ አለ። በቃ ሙስሊሞችስ አለባቸው ወይ? ሙስሊሞችም አለባቸው። ምን ዘካ የሚባል አለ፣ ከግብር እጥፍ የሆነ ማለት ነው። ገብታችኋል አይደለ? ያን አልሰጥም ካለ ትዋጉታላችሁ ወይ ሙስሊሙን? አዎ በደንብ እንዋጋዋለን። ይህ በእምነት ብቻ ነገር ሳይሆን በቃ ሀገሪቱ ነዋሪ እስከሆነ ድረስ ሊያወጣ የሚገባው ነገር ነው። ያንን ያወጣል። ይሄ ነው እንጂ በእምነቱ ጫፉን እንዳትነኩት ብሎ ቅድም እንዳሳየውህ በሃይማኖት ማስገደድ የለም ይላል። ዳዕዋ ብቻ ቅድም ከሚለው ቦታ ላይ ግብር ይቀድማል፣ ሃይማኖት ይቀድማል። አሁን ያወጣው ቦታ ላይ ለምን ይሸፍናል? ግብር ብሎ መጀመሪያ ሃይማኖት ነው የሚለው። ሃይማኖትን የማይቀበሉት ነው የሚለው። ግብር ከዛ በኋላ ነው የሚለው።
እኮ ሃይማኖትን ካልተቀበለ ወደ ግብር ጥሪ ታደርግለታለህ። በቃ እንደዚህ ከሆነ ሃይማኖትህን በሁለት ነገር ነው በሁለት ነገር ነው ምን አልከኝ? በሁለት ነገር ነው እንትን የምትሉት። ያው በእነዚያ መጽሐፍትም ከሰጡት ሰዎችም እነዚህ በአላህ በመጨረሻ ቀን የማያምኑትን ነው የሚለው። በአላህ በመጨረሻ ቀን የማያምኑትን። መጨረሻ ማለት ስለ ቂያማ ነው የሚያወራው። መጨረሻ ማለት ቂያማ ነው። በመጨረሻ ቀን የማያምኑትንም እርምም የሚያደርጉትን እውነተኛ ሃይማኖት ነው የሚለው። እውነተኛ ሃይማኖት የእናንተ ነው። ስለ እናንተ ነው እዚህ ጋር እያወራ ያለው። ለእኛም እየተናገረ እውነተኛ ሃይማኖት ሲል እናንተንም እኛንም ጭምር እየተናገረ የማይቀበሉትን ግብር በላት እስኪ አሸፍን ግብር እስኪሰጡ ድረስ በላት። እሷን ነው የፈለገው። አሸፍነኛ ወደዚህ በላት። እውነተኛ ሃይማኖትን እነርሱ የማይቀበሉት እነርሱ የተዋረዱ ሆነው ሁለት ነገር ነው እዚህ ጋር ሃይማኖትን የተዋረዱ ሆነው ግደሏቸው ነው የሚለው። ቆይ አንዴ ሃይማኖታቸውን ስለተዉ የተዋረዱ ሆነው ግደሏቸው ነው የሚለው። ያው አልሸፈንኩብህም። እሺ የተዋረዱ ሆነው ግደሏቸው ነው የሚለው ወይስ ግብር በእጆቻቸው እስከሚሰጡ ድረስ? መዋጋት ምንድን ነው? ስለመዋጋቱ እንመጣለን። እሱ ቅድም ስትናገር ምንድን ነበር? ስላላመኑ ስትለን ነበር። እሱን እያስረዳነህ ነው። ባለማመኑ አይደለም እያልኩህ ነው። ገብቶሃል አይደለ? ባለማመኑ አይደለም። ካላመነ መብቱ ነው። በሀገሩ ላይ መኖር ይችላል። በሙስሊም ሀገር ቢሆን ራሱ የሃይማኖትና እንደዛ የሚላለች ከሱ በተጨማሪ የሚላለ ያላመነ ሰው መብቱ መኖር ይችላል የሚላለ። አዎ እሱንም ላሳየህ ነው። ገና ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ ሐዲስ ላይ መን ቀተለ ሙዓሀደን ለም የሪህ ራኢሐተል ጀና አሉ። የሌላ ነገር እንጂ በዚህ ሺህ ለማነበው ነበረኝ ሰው ወጥቶብኝ ነው። ሐዲስ ላይ ነው እንትን ላይ ነው ያለው። ከቁርአንም ከሐዲስም እንሰጣለን። ነቢያችን ሰለላሁ ዐለይሂ ወሰለም ያው ምን ይላሉ እዚህ ጋር ቡኻሪ ላይ ሐዲስ ጋር አይደለም የእንትኑን የቁርአን ላይ መጽሐፍ ላይ ቡኻሪ 6914 ላይ ይገኛል። ምን ይላል? መን ቀተለ ነፍሰን ሙዓሀደን እንዴት አዳምጠኝ። ቁጥሩን 6914 ነው። እኔም ለማስታወስ እየጻፍኩ ነው። ቡኻሪ 6914 እዚህ ጋር ምን ይላል? መን ቀተለ ሙዓሀደን ለም የሪህ ራኢሐተል ጀና ይላል። አንዴ ይብራ አውጣላቸው። ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ነው ያሉት። ከሙስሊሞች ጋር ቃል ኪዳን አለው። ያ ማለት ግብር በመክፈል ሁሉ ቃል ኪዳን አለው። ይሄን የገደለ ሰው ከእናንተ መካከል ገነትን ሳይሆን የገነትን ሽታ አታገኟትም ብለውናል። ጫፉን መንከት አይቻልም። እግዚአብሔር ዛሬ ገና እውነት አወራ። እውነት ስንት አይነት ሰው ተከራክረናል። እኛ እዚህ አሁን ያለንበት ዌዘር ራሱ በጣም አሉ፣ ብዙዎች አሉ እንደናንተ። ግን አንድ ቀን እንደዚህ ብለው ነው ያውቁ። አንድ ቀን ያውና ያው የገነትን ሽታ አታገኙም ከነካችሁት ብለውናል። አንድ መንቀተል ያውና መንቀተለ ነፍሰን ሙዓሀደን ለም የሪህ ራኢሐተል ጀና ከሙስሊሞች ጋር ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ብለዋል። ጫፉን መንካት አይቻልም። የራሱን እምነት መንካት አይቻልም። እምነቱ ቦታች አለ አይደለ? ያ ቃል ኪዳን አለው ከሙስሊሞች ጋር ቃል እስካለው ድረስ ይሄን ከሃዲ የገደለ ሰው የገነትን ሽታ አታገኙም እንዳትነኩ ብለውናል። አይ እኔ ዛሬ እንደዚህ አይነት ነገር ሰምቼም አላቅ። አንተ ብቻ ስትል ሰማሁ። ሌላ የሰማችሁት ካለ ስለ እስልምና መጠየቅ ትችላላችሁ። እዚህ መጣችሁ ማንኛውም። ሌላ ደግሞ እንትን 9 ሚስት ለምን አገባ ጥያቄ ስለሆነብኝ ነው። እንግዲህ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ጊዜ ፊ ሱረት ራዕድ ላይ ምን ይላል? ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ወማ ካነ ሊረሱሊን አን የእትየ ቢአየትን ኢላ ቢኢዝኒላህ ሊኩሊ አጀሊን ኪታብ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁኝ ለእነርሱም ሚስቶችን አድርጌላቸው ነበር ይላል። እንግዲህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያቸው አይደሉም ማለት ነው። ከእርሳቸው በፊት ቀደምት ነቢያት ከአንድ በላይ እንዲያገቡ ተደርገዋል። ቦታቸዋል አይደለ? ታባዎች ነቢያቶችን ራሱ አላህ ሱብሓነሁ ወተዓላ ላሳይ ይችላል። የቁርአን አንቀጽ አሁን የምናገረውን እኛ ጋርም አለ። በብሉይ ኪዳን ላይ ብዙ ያገቡ ሰዎች ስላሉ ነው ያገቡ ነበር ነቢያቶች ብሎ አላህ በቁርአን ላይ ይገልጽልን። ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ያገቧቸው? ለምን እንዳልበቃቸው ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሚስት ብቻ እስከ 53 ዓመታቸው ድረስ የቆዩት በአንድ ሚስት ብቻ ነው። ታውቃላችሁ ይሄን? አንድ ሚስት ብቻ ኸዲጃ። አዎ በአንድ ሚስት ብቻ እስከ 53 ዓመት ድረስ ቆይ ልነግርህ ነው። ከዚያ በኋላ የዘጠኞችን ያገቡባቸውን ከዚያ በኋላ ባለው እድሜያቸው ላይ ነው። አሁን ምንድነው ጥያቄው እዚህ ጋር
እንደው የወሲብ ጥምን ለማርካት ቢሆን የሌላ እምነት ተከታይ እንደሚያስቡት በወጣትነት ዘመናቸው ነበር እነዚህን ሁሉ የሚሰበስቡት አይደል እንዴ? አንድ ሰው ወጣት ዘመኑን በአንድ ሚስት ብቻ አሳልፎ እድሜው ካለፈና ከሄደ በኋላ የሚያገባበት ምንድነው ዓላማው? ምንድነው ዓላማው ከተባለ በቁርአን ላይ አላህ በቁርአን ላይ ይገልጽልናል። ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲ ላሂ ወልሒክማ። በቁርአን ላይ ራሱ አላህ ቃል በቃል ያን ሻአን ነቢይ እያለ ትእዛዝ ያወርድላቸዋል። እናንተ የነቢዩ ሙሐመድ ሚስቶች ሆይ እያለ እርሳቸውን ለየት ያለ ትእዛዝ ሲያዝ እናያለን። ለምን ዓላማ እንዳገቧቸው ይገልጻል አላህ። ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲ ላሂ ወልሒክማ ኢነላሃ ካነ ለጢፈን ኸቢራ ይላል። በነቢዩ ሙሐመድ ቤት ውስጥ የሚወሳውን የእኔን የአምላካችሁን ቃል የእርሱንም አስተምህሮ ጥበብን ለትውልድ አስተላልፉ ይላቸዋል። ለዚህ ላይ ያገቧቸው ቦታቸዋል አይደለ? ታዲያ ይህንንም እነርሱ የነቢ ሰለላሁ ዐለይሂ ወሰለም ሚስቶች ከእርሳቸው ትምህርትን በመቅሰም ለትውልድ አስተላለፉ፣ ያዘዛቸውን አምላክ አደረጉ፣ አለፉ። በቃ ይሄ ነው ቦታቸዋል። እናታችን አይሻ የነቢ ሰለላሁ ዐለይሂ ወሰለም ሚስት የሆነችዋ 2020 ምናምን አካባቢ ሐዲሶችን በጭንቅላቷ ሸምድዳ ለትውልድ ቁጭ ብላ ታስተምር ነበር። ለዚህ ዓላማ ነው አላህ ስብሐነሁ ወተዓላ ከአንድ በላይ እንዲያገቡ የደነገገባቸው ማለት ነው። ያንን በወጣትነት እድሜያቸው ላይ አላደረጉትም። በአንድ ሚስታቸው ከ25 ዓመታቸው ጀምሮ እስከ 53 ዓመታቸው ድረስ በአንድ ሚስት ነው ያሳለፉት። ለዚያውም በ15 ዓመት የምትበልጣቸውን ሴት ነበር ያገቡት። ለዚያውም ተጠይቀው ነበር ሁሉ ሄደው እንደው የትኛውን ቆንጆ ልጅ ላግባ ብለው መርጠው እንኳን አይደለም። ታውቃቸዋል አይደል? እና ያገቡባቸው ዓላማ ለምንድን ነው ለሚለው ጥያቄ አምላክ አላህ ራሱ ነው መልስ የሰጠው። እናንተ የነቢዩ ሙሐመድ ሚስቶች ሆይ እያለ እያዘዛቸው በቤታችሁ ውስጥ የሚወሳውን የእኔን ቃልና የነቢዩ ሙሐመድን ትምህርት ለትውልድ እንድታስተላልፉ ዘንድ ነው አስተላልፉ ብሏቸዋል። ይህንንም በብቃት ተወጥተው አሳልፉ። አይሻ ሳትሞት አይደለ እንደ ይሄን ሁሉ ያገባው ወይስ ከሞተች በኋላ ነው? እናታችን ያለች የመጀመሪያ ሚስታቸው ከዲጃ ትባላለች። ዲጃ እሷ ከሞተች በኋላ ነው ሁላቸውን የሚያገቡት። ልክ በ53 ዓመታቸው ላይ ከዚያ በኋላ ነው። ለዚያም መዲና ላይ ልክ ሲረጋጉ ጊዜና አስተምሮ በደንብ መውረድ ሲጀምር ጊዜ በቃ ከዚህ በኋላ ትምህርት ሊወርድ ስለሆነ ከእርሱ ጋር የምትሰሙትን ቃል ሁሉ ታስተላልፉ ዘንድ ብሎ አዘዛቸው። ለዚህ ነው ቃል በቃል ቁርአን ላይ በቤታችሁ ውስጥ የሚወሳውን የእኔን የአላህን ቃል የመልእክተኛውን ጥበብ ለትውልድ አውሱ ይላቸዋል። ይህንን ያገቡባቸውን ዓላማ ቃል በቃል ይገልጻል። አንድ አውጣለትና ላሳይህ ለምን እንዳገባቸው። እንዴት ሱረቱል አሕዛብ ላይ ያወጣላቸው ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲ ላሂ ወልሒክማ የሚለው እናንተ የነቢዩ ሙሐመድ ሚስቶች ሆይ እያለ ቃል በቃል እየተናገረ ማለት ነው። እሺ ያ ኒሳ አነቢ ሱረቱል አሕዛብ ሱረቱል አሕዛብ ቁጥር 30 ላይ ያለ 32 ላይ ያለ ወረድ ብሎ ደግሞ ያዘዘባቸውን እናያለን። ሱረቱል አሕዛብ ስንት ላይ ምዕራፉ? የአሕዛብ ምዕራፍ ወደ ላይ አድርገው 30 አካባቢ መሰለኝ 30 ላይ እስኪ እንደነ ሁሴን ምዕራፍ 30 ሩም ነው። ከሱ በታች ወረድ በል 37 አገኘሁት። 33 የአዩሃ ነቢይ የሚለው ነው። ያ ኒሳ ነቢይ እያለ ይናገራል። እናንተ የነቢዩ ሙሐመድ ሚስቶች ሆይ እያለ ቃል በቃል ሲጠራቸው እናያለን። ወረድ ብሎ ትእዛዙን ደግሞ እዛው እናያለን። ሱረቱል አሕዛብ ቁጥር 30 ላይ ይኸው ያ ኒሳ ነቢይ ቁጥር 30 ላይ ይኸው እናንተ የነቢዩ ሚስቶች ሆይ ወደ በአማርኛ አሳያቸው። በአማርኛው እናንተ የነቢዩ ሴቶች ሆይ እያለ ያዛቸዋል። አሁን ስንት ላይ ትገባለህ? ወረድ በልና ወዝኩርነ ማ ዩትላ የሚለውን ተመልከተው። ያዛቸዋል ይዘጋ ማለት ነው። ያውና ፊ ቡዩቲኩን ከአላህ አንቀጾችና አሁን ልብ በሉ ከጥበቡም በቤቶቻችሁ የሚነበበውን አስታውሱ። አላህ እዝነቱ ረቂቅ ውስጥ አዋቂ ነውና እያለ ይናገራል። እዚህ ጋር ማለት ስለ ሚስቶችን እያዘዛቸው ነው። በቤት ውስጥ የሚወሳውን በነቢ ሙሐመድ ቤት ውስጥ ያንን አውሶ ለትውልድ እያላቸው ነው። ወዝኩርነ አውሱ እያላቸው ነው። ማ ዩትላ ፊ ቡዩቲኩነ ሚን አያቲ ላሂ ወልሒክማ በቤታችሁ ውስጥ የሚወሳውን የእኔን የአላህን ቃልና ልክ እንዲሁ የመልእክተኛውን ጥበብ የሚለው ሱናን ነው የነቢ ሰለላሁ ዐለይሂ ወሰለም አስተምህሮን አውሱ እያላቸው ነው። አውሱ ይላቸዋል። ይሄንን ከእርሳቸው ትምህርትን ቀስመው ለትውልድ እንዲያስተላልፉ እንዳገባቸው እንዳደረገ ይሄን አላህ ሱብሓነሁ ወተዓላ ያዘዘበት የሆነ የቁርአን አንቀጽ ነው። ይህ እነርሱን የተመለከተ ትእዛዝ ነው። እዚህ ነው። እሺ የእናንተን ትምህርት ለምንድን ነው እኛ ማንማረው? መማር ትችላላችሁ። ያው እየተማርክ አችልም አሉ። በፍጹም ሲጀመር ማንም ሰው
ቆይ ልንገርህ፣ ቆይ እዛ ሄድኩና ጠየኳቸውና ማንም ሰው ሻሃዳ ሳይዝ የእኛን ቁርአን መጻፍ አይችልም፣ እንደ ሐራም ነው የሚቆጠረው ነው ያሉት። ችግር የለም ትችላለህ። እንደዚህ አፕሊኬሽን አለ፣ እሱን አውርደህ እንደፈለክ መማር ትችላለህ፣ ማንበብ ትችላለህ። ማነው እንደዚህ ያለው? አይ መረዳት ነው። ለምሳሌ አሁን ያልገባኝ ቦታ ላይ ስጠይቅ ማን ነው የምጠይቀው? እኔ እኮ ቅርብ ያሉትን ሰዎች ናቸው። እነሱ ደግሞ እኛ ለማስረዳት ፈቃደኛ ይሆኑ። አማርኛ የሚለውን እንትን በልና አንተ ጥያቄዎች ካሉ ይዛና እኔ ማንኛውም ጥያቄ ክርስቲያን ካለ እዚህ ጥያቄ ገብቶ መጠየቅ ይችላል። ማንበብ ከፈለጋችሁ ቅዱስ ቁርአን በአማርኛ የሚል አለ። እሱን አንድ የተመልከቱትና ይሄን እዚህ ጋር አውርዳችሁችን እንደፈለጋችሁ ማንበብ ትችላላችሁ። ታያችኋል። ያው ቅዱስ ቁርአን በአማርኛ ይላል ይሄ አፕ። ያው እሱ ኢብሮ እያሳያቸው ነው። ይሄንን አውርዱትና በዚህ ላይ የምትፈልገው ማንበብ ትችላለህ። ሀሱ እኔ አንድ ጥያቄ ነበረኝ። እሺ ጥያቄው ምንድን ነው? አይ ቃሉን እንድታብራራልኝ ነው። በእናንተ ጂሃድ ማለት ምን ማለት ነው? በጣም ጥሩ ጥያቄ።